ጥቅም የለውም። ስለዚህ ሁላችሁም ታብሼር ኮፒ ሊንክ ስሩ። ማስገባቸው የመጀመሪያ ሰዎች ከአንዳንድ ሺህ በላይ ታብታብ ያላቸውን ሰዎች ነው ቀድሜ የማስገባው። ፎሎ ይደረጉም አይደረጉም ማለት ነው። ቀድማችሁ መግባት የምትፈልጉ ከሆነ ታብታባችሁ ከ1000 በላይ ኮፒ ሊንካችሁ ከ100 በላይ መሆን አለበት። ደንዝዟል አካውንቴ ኦልሬዲ ማለት ነው። የደነዘዘው ደግሞ ስለማንሰራ ነው፣ ከኔም ጭምር ድክመቱም የራሴ ነው። ስለዚህ በደንብ የሰራ ሰው ከ1000 ታብታብ ኮፒ ሊንኩ ቢያንስ ቀረህ ብለን አረበስ በፍለጋ ተገኘህ እኮ ነበር። አንቺ ወጣት ልጅ እንዴት ነሽ? ጠፋሽ። ደህና ነህ? አንተ አለክ እንዴ? ምንድነው ቲክቶክ ታውክ እንዴ? አረ አማረብሽ ወይስ ምን አለብሽ? ስምሽን ቀየርሽ? ፎቶ ስምሽ እንደዛ ፈረንጅ ሀገር ሂጅ ፈረንጅ ሆንኩኝ። ምን ሰላም ብሎሽ ነው? ቀይሬ ነው አላወቀኝማ። ከፈረንጅ ጋር ተጋጭቼ ነው። አይዞክ አላውስ ሊያርግልሽ። ፈረንጅ ነገር በሙሉ ይፈወሳል አሉ። ኧረ ትናንት ባለፈው የእውነት አጥቼህ እኮ ነው። ሰሞኑን የት ሄደህ ነው? እኔን ሰው ፈልጎኝ ፈልገሽ ነበር የምር? እኔ በጣም ፈልጌክ በቃ አፋልጉኝ ለወጣ ስል አገኘሁክ። ምን አጋጠመሽ? በምን ጉዳይ? እንዴት ምንም አላጋጠመኝም። ያው ወንድሜን መፈለግ አልችልም እንዴ? አይ እኔ ስልሻለሁ ዘመዴ ወንድሜን አልሽኝ። እኔ የትም ወንድምም አልፈልግም። ተረጋጊ። እሺ ራስታ በጣም ቆይታለች። አንድ ልጅ አለች፣ አዲስ ቤተሰብ ነች። ፎሎ አድርጊያት። ለማንኛውም እዚህ 4 ቁጥር ላይ ያለችው ልጅቷ። እንዴት ነሽ አምረን? እግዚአብሔር ይመስገን አሪፍ ነው። ቪዲዮሽን ምናምን እያየሁት ነበር እና ጎበዝ ነሽ። በዚህ ልክ እየመጣሽ መሆኑ አሪፍ ነው። የእውነት አሪፍ ነው። እኔ እንግዲህ እንደ አንድ ደራሲና ዳይሬክተር እንደ ባለሙያ እንደ ፊልም ጥበብ ባለሙያ ነው የምነግርሽ እንጂ እንደ ቲክቶከር ምናምን አይደለም። ምንድነው የሚጀምረው? ሁሉም ከስር ነው። ገብቶሻል? ከስር ነው የሚጀምረው እና ምንድነው መጀመሪያ ድፍረት። ገብቶሻል? ከዛ በኋላ ያንን የደፈርሽውን ነገር ማቅረብ ነው እና አንድ ባለሙያ ወይም ክሬተር ድፍረት ካለው ማውራት ከቻለ የሚያወራው ነገር ምንም ሰውን ባያስተምር ምንም ሰውን ባያስቅ የሆነ ቀን የሚገርም ስራ ልትሰሪ እንደምትቺ ያስተማምናል በዚህ ጉዳይ ማለት ነው። ስለዚህ አመሰግናለሁ። ጎበዝ ነሽ። ባለቤትሽ ነው አይደል? ምናምን ያለብኝ ነገር ደግሞ ካለ በቃ በደምብ ትመክረኛለህ። እና ብዙ ነገር አለ እኮ እሱ ፐርፌክት እኮ ማንም የትኛውም ኢንተርናሽናል ሰው ራሱ ፐርፌክሽን ይጎልበታል። ማስተካከል ያለበት ነገር አለ። እንኳን እንደ አማተር እንደ ጀማሪ ማለት ነው። አማተር ማለት ጀማሪ ማለት ነው። ምንም የማያውቅ ማለት አይደለም። ያውቃል። ባታውቂ አትጀምሪ። ግን ቢሆንም እንደ ጀማሪ ቪዲዮሽን ሳይ ከሌሎቹ አሁን ሌሎች እህቶች አሉ ቪዲዮ ፖስት የሚያደርጉ ብዙ ከሌ ብለን ስም አንጠራም። ገብቶሻል? ምንድነው መዝሙር በፎቶ ዘፈን በፎቶ ምናምን ጥቅስ በፎቶ ምናምን ነው የሚለቁት በብዛት። ቲክቶክ ራሱ አልጎሪዝሙ ይሄን ነገር እንትን አይለውም፣ አይደግፈውም። ምክንያቱም የትኛውም ሰው በሳምንት ቢያንስ 3 ኦሪጂናል ሳውንድ ያላቸውን ቪዲዮዎችን ምን ማድረግ አለበት ነው የሚለው ፖስት ማድረግ አለበት ይላል። ኦሪጂናል ሳውንድ ኦሪጂናል ምስል ቀንዲ እየቀረጽሽ ራስሽን ማለት ነው። ራስሽንም ባቀርጪም ምን ማድረግ አለብሽ? ወደ አሁን መንገድ ላይ የሚያወሩ ሰዎች ምናምን አሁን ትልበልካሽ እነሱን ኦሪጂናል ምስል አይደለም የምታገኘው
ከዛ ፕላስ ኦሪጂናል ድምጽ ሲሆን ይሄንን ይፈልጋል ቲክቶክ ራሱ ማለት ነው። ለምን ስለሚፈልገው ክሬተር የሚባለው የራሱን ድምጽ ተጠቅሞ ወይ የሰዎችን ድምጽ ተጠቅሞ ምን የሚያደርግ ስለሆነ ነው ቪዲዮዎችን ክሬት የሚያደርግ ሰው ስለሆነ ማለት ነው። እና ያንቺን አሁን ለማየት ሞክራለሁ። አሪፍ ነው። እያስተካከልሽ እያሻሻልሽ እንደምትሄጂ ተስፋ አደርጋለሁ። ወጣች እንደ ኪዲ የምትባለው ልጅ ስፈልግ አለችኝ። ያው ግን አሁን ወረደች በአንዴ። እሺ አመሰግናለሁ። ምንም ችግር የለም። እንትን አሁን ከእንትናም ጋር የጀመራችሁት ስራ አሪፍ ነው። በርተታችሁ ስሩ። በቃ ለሁለት ነው የሚሰራ። ልጠይቅሽ አይደብርሽም? ችግር የለም ንገሪ፣ ጠይቀኝ። ባለቤትሽ ነው ወንድምሽ ነው? አይ ባለቤቴ ነው። ባለቤትሽ በቃ ይሻላል። አሁን ባለቤትሽ ከሆነ ከሱ ጋር በደንብ እየተነጋገርሽ ትግባቢያለሽ ብዬ አስባለሁ። እየተነጋገርሽ ሁለት ተሆኑ ነው የሚሰራው። ግዴታ ባልና ሚስትም መኮን አለበት አይደለም። አንቺ ባለቤትሽ ከሆነ አሁን ከሱ ጋር የምትሰሪው ስራ ሪፖስትም ሲያደርግልሽ ምናምን ማይቻሉኝ አሪፍ ነው። እንደዚህ ነው መደጋገፍ። ከዛ ካሜራ ሴታፑን እያመቻቻችሁ እየቀረጸሽ አንቺ እያወራሽ ቪዲዮሽን ፖስት ማድረግ ነው። የማይደረስን ሊመስልሽ ይችላል፣ ይደረሳል። የሚገራረም ስራ ልትሰሪ ትችያለሽ ወደፊት። ራስታ ነሽ አሁን? አዎ ራስታ ነኝ። ቡምሻ ካላካለ እሺ ሙባረክ እና እናመሰግናለን ልልሽ ነው የምፈልገው ስለመጣሽ። አዲስ ፋሚሊ ነሽ። እኔ ከዚህ በፊት አላቅሽም እና ተዋወቅን አልተዋወቅን አይደለም ቁም ነገሩ። የሚሰሩ ወንድም እህቶቻችንን ብናበረታታ ምንም የምንከስረው ነገር የለም፣ አንከስርም። የእውነቴን ነው የምነግርሽ። ፎሎ አድርጊ ኪዲ። ለምንድን ነው ፎሎ ያነሳሽብኝ? እዚህ ጋር ይሄ እኮ የእኔ አካውንት እኮ ነው። ፎሎ አድርጊ፣ አንስተሽብኛል። ደግሞ 10700 ገብተሻል። እንኳን ደስ አለሽ። ብራቮ ብራቮ ብራቮ። ፎሎ መልሽ ቶሎ በይ። እንግዲህ እናንተ ወዳላችሁበት አረኩ እኮ አንድ ቁጥር ላይ ያለው የእኔ አካውንት ዛሬ ላይ እንዲያረኩ። ኧረ ቀኑ ራሱ አንስተሻል። ፎሎ አድርጊ እሺ። እና ቪዲዮዋን ላይክ ያላችሁ ሰዎች 7 ሰዎች አላችሁ። ቪዲዮ ላይክ ተደራረጉ። የእውነቴን ነው የምነግራችሁ። ፎር ፍሪ እኮ ነፃ ነው። ምንም የምትከፍሉት ነገር የለም። የኔን ቪዲዮ አሁን ላይክ ብታረጉ፣ የእሷን ቪዲዮ ላይክ ብታረጉ፣ ቀጣይ 6 ቁጥር ላይ ኪዲ ያለች የእሷን ላይክ ብታረጉ፣ አምረን አለች እዚህ ጋር ላይክ ብታረጉ፣ በተለይ የእሷን ላይክ ብታረጉ፣ ኦሪጂናል ሳውንድ ነው እየሰራች ያለችው። እናንተም መማር አለባችሁ። ፎቶ በመዝሙር መልቀቅ፣ ፎቶ በዘፈን መልቀቅ ጥሩ አይደለም። ሲበዛ መደዳ እንደዛ አትልቀቁ። የእውነቴን ነው የምነግራችሁ። አንዳንዴ ገባ ብላችሁ በቃ እኔ ያሳመነው ጽጌ ልጅ እባላለሁ። የሚገርማችሁ ከሸዋ ክፍለ ሀገር ምናምን የት ነበረ? እሺ ለየት ያለ ጣርማበር ነው እንትን ያልኩት። ጣርማበር ያቺ አነስ ያለችው ዋሻን አልፌ ምናምን በቃ ይሄው እንደምታዩት ምናምን ብለሽ ትለቂያለሽ። ከዛ ጺሙን አጎፍሮ በቅርቡ ለቃለሁ። እኔ እኮ በጣም ስለማከብራችሁ ስለምወዳችሁ ነው ይሄን ነገር የምነግራችሁ። ማንም ሰው እንደዚህ ጊዜ ሰጥቶ ያወራችሁ የእውነት ብንከባበር በጣም ደስ ይለኛል። ጥሩ ነው መከባበር። እና አንዳንዴ የሆነ ዋዛ ፈዛዛ የሚበዛበት ቦታ ላይ ጊዜያችሁን አታቃጥሉ። ዝም ብላችሁ ጥያቄ እየተጠያየቃችሁ ከዚህ አፍ ይሄው ባወራህበት ይሄን ይበት እንዳይጠወልግብሽ አንተ የተመጣክ ሙባረክ። እኔ አንተን ስስብ እኮ እንትን እያለኝ ነው ወለየው። ስስብ ስትወርድ እሺ ሙቤ እኔ ምን ላድርግሽ? እዚህ አስሬ ላስቀምጥና ራሱ ወርጄ ነው እኮ የመጣሁት። የምር እምነት እኔ በፊት በጣም ነበር የምፈልገው፣ ግን እንደዚህ እንትና እንዴም እኮ ገፍቼ እንትን ብያለሁ። እኔም ይኸውልሽ ሞራሌ ላሽቆብኝ ነው እንጂ እኔ እኮ እንግዲህ በፊልም ጥበብ ነው የተመረኩት። እንግዲህ አስቢ፣ ለስንት ሰዎች እኮ አይዲያ መስጠት የሚገባኝ ሰው እኮ ነኝ እኔ እኮ በጣም እኮ ጀዝቤያለሁ። የእውነት የሆነ ሰው ምን ያለ አንዴ እንትን መሀል መርካቶ እየዋልኩኝ ነግሬሻለሁኝ።
አገኘኝና አይቶኝ ቆይ አንተ ልጅ ማን ነው የመቃብር አፈር የበተነብህ ብሎኛል። እግዚአብሔር ቁም ነገር ፈዝዤበት ማለት ነው። ያው በህይወት አንዳንዴ ያጋጥማል። አዎ እምልሽ በቃ ፈዝዣለሁ ልልሽ ፈልጌ ነው። እና እኔ አሁን በነቃ ያለው አይምሮ ክፍሌ እንደ ድሮ ነቃ ያልኩ በሆነ ኖሮ ባለኝ ሞቲቬሽን ስንት ሰዎችን ማስተማር የሚገባኝ ሰው ነበርኩ። ከኔ ብዙ ነገር ሰዎች የሚጠብቁ ከኔ አሁን ገና ብዙ ነገር ይጠበቃል። ብዙ ስራዎችን መስራት ይጠበቃል። ብዙ ሰዎችን ቢያንስ እኔ እንትን ሪስክ ሚስጡ አሁን ዋስትና ሚስጡ ማይስጥሽም አንድን ሰው ለምሳሌ አሁን እንደ ቀልድ ነው አይደለም የምናወራው፣ ፎርማል አይደለም አይደል? ያው ትምህርት ቤት ገብታችሁ የደብተር አቴንዳንስ ይዞ አይደለም እንማማረው። ይሄን ትምህርት ነው አይደለም? አዎ ምናምን በሏ እና ልክ ነህ። ግን እኔ አንድ ሀሳብ እዚህ ጋር እሺ፣ አንተ አሁን እንደዛ የምትል ከሆነ ብዙ ማድረግ የምችል ሰው ነህ። ካወራርህም ከሁኔታህም ከምረዳቸው አንፃር ማለት ነው። ገብቶሃል አባባሌ? እና አንተ እውቀቱ አለክ፣ አንዳንድ የምታውቃቸው ነገሮች አሉ። ለምን በፊልም መልክ ወይንም ደግሞ ትምህርታዊ በሆነ መልክ እንትን አሰራም? ስለ አሁን ከሰዎች ጋር ከቲክቶከሮች ጋር ምናምን ብዙዎች እንደዛ ስለሆኑ ብዬ ነው። ከቲክቶከሮች ጋር ምን ቪዲዮ ምናምን እኔ ግን አንዴ በዚሁ ስለማይመቸኝ ነው። እኔ አሁን ይኸውልሽ ከሰው ጋር ቪዲዮ በመልቀቅ እኮ ታዋቂ እኮ አይኮንም ወይ አዋቂ አይኮንም እኮ። አንድ ሚስጥር ልንገርሽ እኮ ማንሽ ቅድስት ነሽ አስመሽ አሁን 5 ሚሊዮን ተከታይ ካለው ቲክቶከር ጋር እኔ ቪዲዮ ስለሰራሁኝ ታዋቂም ልሆን አልችልም፣ አዋቂም ልሆን አልችልም። እሱም ደግሞ አዋቂ ነው ማለት አይደለም 5 ሚሊዮን ሰው ስለተከተለው ወይ 1 ሚሊዮን ሰው ስለተከተለው። እውቀት አንድ ፎሎወር ባለውም ሰው አለ፣ 1000ም ተከታይ ባለው አለ፣ 2000ም ተከታይ ባላቸው አለ። ሁሉም ግራውንድ ላይ ነው የሚነሳው ነው የኔ እምነት ማለት ነው። ገብቶሻል? የኔ እምነትን ነው እያወራሻለሁ እንጂ እኔ እንደዚህ ማድረግ አለብኝ እንዲህ ማድረግ የለብኝም የሚለው እኔማ እቅድ አለኝ እኮ አልኩሽ እኮ። ብዙ አልሳካ ያሉኝ እቅዶች እኮ አሉ። ብዙ ላሳካቸው የምፈልጋቸው እቅዶች አሉ። እስከዛሬ ነፍ ያሳካዋቸው እቅዶች አሉኝ። ሰው ነኝ እኔ። ነፍ እቅድ አሳክቻለሁ። በጣም ብዙ ስራ ሰርቻለሁ። ግዴታ ሳምበዲ ወይ የሆነ ቦታ ምናምን ስላልታወቅኩ አይደለም። በአርቱም ስራ በርካታ ስራ ሰርቻለሁ። ከ2 ዓመት በላይ ማለት ነው። በሬዲዮ ላይ ገጠማ አቅርቤ ያለሁ በሳምንት ሐሙስ ቀን ማለት ነው። 2 ዓመት ሙሉ ማለት ነው ያለማቋረጥ። ስኬቴን ነው የምነግርሽ። ፊልም ሰርቻለሁ፣ ጽፌ ዳይሬክት አድርጌ ወደ 3000 ይሳተፍበት። ምንድነው ያ ስኬት አይደለም ልሽ ፈልጌ ነው። ከቲክቶከሮች ጋር ቪዲዮ መስራት ምናምን ሲመቻች በየቀኑ 30 እና 20 ቪዲዮ ልሰራ እችላለሁ። እኔ ስላልተመቸኝ ለእናንተ ባገኘኋት አጋጣሚ እችን ልንገራችሁ ብዬ ነው። ኦሪጂናል ቪዲዮ ፖስቱ ምናምን የምትለዋ ላይ ስለተነሳ ነው እንጂ የኔን እንዴት ላድርገው እንዴት ሆነ በየት በኩል እንዴት ሆኜ እንዴት ልሆን ምናምን የሚለውማ እኔን ራሱ እያስጨነቀኝ ነው። አትይም ግን ማውቀውን ነገር ሼር ከማድረግ አኳያ እናንተ ባላችሁ ነገር ምን አድርጉ ነው። ፎቶ በመዝሙር ፖስት አታርጉ፣ ፎቶ በዘፈን ፖስት አታርጉ አይደለም አታብዙ ነው። በቃ አንቺ አሁን ለምሳሌ ቅድስት ነው አለ ስምሽ ኪዲ በቃ እንደሷ እንደዚህ አድርገሽ ምናምን ሰልፊ ምናምን ስሜ ቅድስት ይባላል እንደዚህ ሆኜ እኔ ያለሁበት አካባቢ ምናምን ልትይ ትችያለሽ። በቃ ይሄ ነው ኦሪጂናል ሳውንድ ኦሪጂናል ምስል። ነገ እኮ አዲስ ክሬቲቭ የሆነ ቪዲዮ አዲስ ቀልድ ፖስት ልታደርግ ትችያለሽ። ገብቶሻል? የኔን ቪዲዮ አሁን 107,000 ሰው ያየው ቪዲዮ አስቤው አይደለም የቀረስኩት እንትን ያረኩት አለ ፒን ያረኩት ቪዲዮ አለ 107,000 እንደ ቀልድ ነው። ዝም ብሎ ልጅ ጓደኛዬ ነው ምናምን እንዲህ እያወራ ምናምን በቃ ቀረስኩት ለቀኩት ማለት ነው። 107,000 ሰው ነው ያየው። ለምንድን ነው የሆነ ሰዓት ላይ ክሬት ማድረግ ልምድ ሲኖርሽ ልምድ ይጠቅማል። በነገራችን ላይ እውቀት ይጠቅማል። ያንን ብቻ እውቀቱን ያዥ እንጂ አንቺ መች ትሰሪበታለሽ እንዴት አድርገሽ ትሰሪበታለሽ ምናምን አይታወቅም። እውቀት ይጠቅማል። ዝም ብለሽ እውቀቱን መያዝ ነው እና እንዴት አድርገሽ ሴታፕ ማድረግ እንዳለብሽ ካሜራ አንግል ሹቲንግ ታይብሽ አወራርሽን ምናምን ዝም ብለሽ ምናምን
እንዲህ መሆን ነበረበት እንደዛ መሆን ነበረበት ሳይሆን በቃ ዛሬ እስቲ የሆነ ነገር ልንገራችሁ ምናምን ብለሽ ግግም ብለሽ ማውራት ነው። እና ደግሞ በነገራችን ላይ በፈጣጣው ታዲያ የምታስተምሪው በፈጣጣው አይደለ? እንደኛ እኮ ስንማር ትምህርት ቤት ዱላ ቆርጦ አይደለ እንደ ይዞ የሚገባው አስተማሪ እኮ ሊደበድበን። አንቺ እኮ ምንም ልምታችሁ እኮ አትያቸው። ስልክሽን ነው ቪዲዮ ነው የምትቀርጪው። ከፈለገ ያየዋል፣ ካልፈለገ ያሳልፈዋል። በቃ ምን ያደርጋል? ቢያልፍ ሪፖርት ቢያደርግብሽ ነው። ሌላ ምን ያደርግሻል? ምንም አያደርግሽም። ስለዚህ ማስተማር ከሆነ ማስተማር፣ ማሳወቅ ከሆነ ማሳወቅ፣ ማስረዳት ከሆነ ማስረዳት፣ ማሳቅ ከሆነ ማሳቅ፣ ማሳቀቅ ከሆነ ማሳቀቅ። በቃ አብዛኛው ሰው ማሳቀቅ ነው የሚሰራው። በነገራችን ላይ አሳቃቂዎች በጣም ውጤታማ ናቸው፣ ተሳክቶላቸዋል። ለምንድን ነው? ቲክቶክ የሚፈልገው ነገር አለ ለየት ማለት ነው። አንድ የሆነ ትልቅ ሰው ሲናገር ሰምቻለሁ። ምንድነው? ወንዱ እንደ ሴት ቀሚስ አድርጎ የሆነ ትወና ሲተውን በአንዴ ይታይለታል። ከዛ ደግሞ የሆነ ጥሩ ያልሆነ ነገር ሴቷ እንደ ወንድ ፂም ምናምን የፂም ኢሞጂ ተጠቅማ ምናምን ስትሰራ ይታይላታል። ስለዚህ ይሄ ነገር የሚፈልገው የተገለበጠ ነገር ነው አለ። ከዛ ምን አለ? እናንተ እንደዚህ ሆኖ ማለት ሳይሆን አለ ሰው ሊስብ የሚችል ነገር ቢያንስ እስከ 10 ተከታታይ የሆነ ነገር መስራት አለብሽ። ተከታታይ ማስመሰል በቃ ተከታታይ የሚያስቅ ነገር ከሆነ ተከታታይ መስራት። በቃ እንደዛ የሚያናድድም ከሆነ እንደዛው ተከታታይ። ማናደድ ማለት መሳደብ ማለት አለ። አንዳንድ ሰው ስመክሪው የሚናደድ ሰው እኮ አለ እኮ። አንዳንዱ ሰድበሽው ማይናደድ ሰው አለ። እኔ አሁን ሰድቢ ላልናደድ እችላለሁ፣ ግን ስመክሪ ልናደድ እችላለሁ። በቃ እንደ ሰው ይለያያል ልልሽ ፈልጌ ነው። ስለዚህ አንቺ አሁን ሳይኮሎጂ ነው ማወራው ምንድነው ማወራው የሚለው እንትን ክሬት ማድረግ ማለት እኮ ለይተሽ ማወቅ ነው። መጀመሪያ የራስሽን ዘውግ ለይተሽ ማወቅ ነው። ማንነትሽን ሰልፍ አዌርነስ። እኔ አሁን መጀመሪያ ላይ የምታስተውሱ ከሆነ መጀመሪያ ሰሞንኛ ውይይት እናደርግ ነበር እዚህ ቤት ላይ ጋዜጠኞችን ምናምን እየጋበዝን። የሚያስታውስ ሰው አለ? የነበረ ሰው አለ ከእናንተ ውስጥ? የለም። እንግዳ ነበርኩ እኔ በዛኔ አልናገር አልግባባም ዝም ብዬ አዳምጥ ነበረን። ታስታውሻለሽ? እና ምንድነው ሰልፍ አዌርነስ ነው፣ ራስን ማወቅ። እኔ ማን ነኝ? ምን መስራት እችላለሁ? እንዴት አድርጌ እንዴት ማድረግ እችላለሁ የሚለውን ካወቅሽ፣ እኔ አሁን በሰፈር ላይ ስታይ ሰዎች በጣም የሚስቁልሽ ከሆነ በቃ ማሳቅ ትችላለሽ። ያችን ነገር እያዋዛሽ ማቅረብ እኮ ነው። ገብቶሻል? ባይሮስ ነው ባይ የሚባል የሆነ ሽማግሌ ሰው ታስታውሻለሽ? የሚሳደበው ቲክቶክ ላይ ብዙ ቁም ነገር ነው ይለቃል። በነገራችን ላይ ባይስ የሚባል ሰውዬ የሆነ መላጣ ሰው ጥሩ ነገር የሚያስተላልፈው ብታዩ ታውቂዋለሽ። እና ምንድነው የምትሰሩት? መጀመሪያ ሰልፍ አዌርነስ ራሳችሁን ነው። እኔ ምን ማድረግ እችላለሁ? ምን መስራት እችላለሁ? የተማርሽ ኮሽ የተማርሽውን ማስተማር እኮ ነው። የተማርሽውን ነገር ማስተማር ነው። ከኑሮ ሰው አሁን ከምን ይማራል? ከኑሮም ከትምህርት ቤትም ከምንም ያንን የተማርሽውን ነገር ልክ ነህ። ግን እዚህ ጋር እምነት ምን አለ መሰለህ፣ ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ። እኔ አሁን አንተ የምትለውን እያንዳንዱን ነገር አውቃለሁ። አንተ ያልከኝን በቃ በደንብ ገብቶኛል። ግን ሞር ደግሞ ምንድነው ሁለት ሰው ብትሆን የሚያበረታታ ከጎን ገብቶሃል አባባሌ? ሁለት ሰው ሆነክ ለምን መሰለሽ እኔ አሁን ከዚህ በፊት ፕሮዳክሽኑ ምናምን በነበር ሰዓት ሙሉ ማቴሪያል ምንም ነገር ስላለ ማንኛውም ሰው እዛ ተመቶ ይሰራበት ነበር። አሁን ሽንኩርት በዛ አድርጊና ድንችና ምንድነው ይሄዳል ነው አሁን አመሰገለኝ በርባዶ አራኑቱን ያዘለ ወየ አይወስ አይወት እና ምንድነው እዛው አካባቢ ላይ ባለሽበት አካባቢ ላይ አሁን ለምሳሌ የሆነች እህታችን ባላል ላይ ከባሏ ጋር ትሰራለች። እንደዚህ ፖቮችን አጫጭር ቪዲዮዎችን ማለት ነው። በቃ እሺ ሲጨርስ እገባለሁ። ወንድም ካለሽ ከወንድምሽ ጋር መስራት ትችላለሽ። እሺ ይሁንስ ድንገት ይቀያል
ማል ሲገርጋር እየሰማሽ ነው አይደለ? ሁለት ነው መኮን ያለበት፣ ለብቻ አይሰራም። ለአንድ ቪዲዮ አይሰራም። አሁን አንድ ይጠብቀኝ። ለአንድ ሰው አይሰራም ቪዲዮ፣ የሚሰራው ለሁለት ሰው ነው። ለሁለት የሚተውን አይተወንም፣ የሚሰራው ለሁለት ነው። እንዴት ነው? ካሜራ የሚይዝልሽ ሰው ራሱ ያስፈልጋል ግዴታ። ሪንግ ላይ ስታንድ ላይ አቆሜ ምናምን እሰራለሁ ቀረጻለሁ አይመጣልሽም። ብዙ እንትን አይኖርም፣ ስሜት አይኖርም። ስለዚህ ሁለት ሆናችሁ ገባችሁ? አንድ ሰው መፈለግ ያንቺ ድርሻ ነው። ፈልጊና እንትን በይ። ምናልባት ወደፊት እንደዚህ እኛ እንቅስቃሴውን በደንብ በግሩፕ ቲምወርክ አድርገን በምንጀምርበት ሰዓት፣ ስቱዲዮ ይፋ አድርገን በምንከፍትበት ሰዓት ላይ መታችሁ የእኛ ቤተሰቦች የእምነት ሰሚነው ቤተሰቦች ከየትም አዲስ አበባ ላይም ክፍለ ሀገር ላይ ያሉ ሰዎች በሙሉ እኛ ባለን ማቴሪያል መጥተው ተቀርጸው አውርተው ምናምን የሚሄዱበትን ነገር እናመቻቻለን። ወደፊት ትንሽ የሚሟሉ ነገሮች አሉ። እሱን እስከምናሟላ ያት ነካንተ አዲስ አበባ እኔ አዲስ አበባ ነኝ እና የቀረጻ የኤዲቲንግ ሽፋን እንሰጣለን ወደፊት። አሁን የሚቀሩ ነገሮች አሉ፣ እነሱን ለማሟላት ጥረት እያደረግን ግን አሁን ባላችሁበት በራሳችሁ ስልክ ላይ አንድ ሰው በመፈለግ ለሁለት ወይ ሁለት ሴት ወይ ወንድና ሴት እየሆናችሁ በቃ መተወን፣ አንዷ እየቀረጸች አንዷ እየተቀረጸች ማለት ነው። ወይ አንዱ እየቀረጸች በቃ እንደዚህ የተደራረጋችሁ መቅረጽ ነው። በቃ አለቀ እኮ። ታሪክ ማውራት እኮ ነው። ኢትዮጵያ ውስጥ ያለ ታሪክ አያልቅም ወገኖቼ። የምሬን ነው የምነግርሽ። በየትኛውም ዘርፍ ላይ ስታወሪ ውለሽ ስታወሪ ብታድሪ የዛሬ 1000 ዓመት አያልቅም ቢወራ። ኢትዮጵያ ውስጥ ያለ ተረት አፈ ታሪክ ገለመኔ የሰፈር ማሰብክበትም አያልቅም። በቃ ማሰብ ነው። ማሰብ እኮ ነው፣ ማሰብ ነው። ለምን እንደው በነገር ለምን በዚህ ስልጠና አሰጥም? ብዙ ሰው እኮ እድሉን ሊያገኝ የሚፈልግ ብዙ ሰው አለ። ሞከርን ወደፊት ሰዓት ወረት በጣም ነው እንትን ምዝገባ በምዝገባ አድርገህ ወረተኛ ሰው በዛብን እንጂ እኛ ይሄንንም ነገር ፐርፌክት አድርገን መስጠት እንችላለን። ኖርማል ነው ሲጀመር። ምንም ሰው እንትን ብዙ ታይለንት አሁን ያልከውን ስጀምር እየሮጥኩ ነው የምመጣው። ብቻ ንገረን እሺ። ማውጣት የማይፈልጉ አሉ ማለት የስንት ኪሎ ሜትር ሩጫ ነው ሮጠሽ የምትመጪው? የፈለገውን ብቻ ነው አሁን የሚያሳየኝ የሚነግረኝ ሰው በቃ በጣም ፕሮሰስ ላይ ስትደርሺ ደክሞሽ እንዳደርሺ ብዬ ነው። እምነት እዚህ ጋር አንድ ነገር ማውራት እምነት የሰላም ነው። በሰላም መጣራ ሚውት 3-4 ሰው አታንሱ። አሁን አንቺ ያለሽ ንጉስ አለ ታምነው ጽጌ ያለሽ እና አምረን አራታችሁ እያወራ ነው። የሺ ገብተሻል፣ ቁጭ ብለሻል። እዚህ ጋር ማን ነው የሚለው? ላላበረብሽ ነው ዝም ያልኩት እያዳመጥኩ ስለሆነ ነው። ስንቴ ነው የሚለው? ማን ነው የሚለው? አባብያ ምን አልከኝ? እዚህ ጋር ሁሉም ለበጎ ነው። ሁላችሁም ኮምፕሊት አድርጉ። እኔ እምነት ሰሚ ነው። እኔ ንፉግ አይደለሁም። ቁም ነገር ነው የምነግራችሁ። የሚያውቁኝ ሰዎች በስነ ስርዓት የሚያውቁኝ ሰዎች ያውቁኛል። ያለኝን እውቀት ሼር ከማድረግ ወደ ኋላ አልልም። እንደው የኔም እውቀት ከሆነች ብዬ ነው። የኔም እውቀት ከጠቀመቻችሁ ሼር ከማድረግ ወደ ኋላ አልልም። ግን ሁላችንም አካውንታችንን አክቲቭ ካደረግን ፎሎወራችንን እያሳደግን ምን ማድረግ እንችላለን? እየተጠያየቅን የሚያስፈልገንን ነገር ማውራት እንችላለን። እኔ አሁን ለምሳሌ ፐርፌክት የሆነ የራሴን ቪዲዮ ራሱ ኤዲት አላደርግም። የሚገርማችሁ ነገር ግን ኤዲቲንግ እኔ አሁን ከፊት ለፊት ዴስክቶፕ አለ። ዴስክቶፕ ላይ ቪዲዮ ኤዲት ማድረጊያ ሶፍትዌሮች፣ ፎቶ ኤዲት ማድረጊያ ሶፍትዌሮች አሉ። በእንደነዚህ አይነት ነገር ላይ እንማማር ካላችሁ ኮሜንት አድርጋችሁ መጠየቅ ትችላላችሁ። ኮሜንት ላይ የሆነ በምለቀው ቪዲዮ ኮሜንት ስለዚህ ነገር በሉኝ። ያችን ኮሜንት በመውሰድ በዛ የሆነች መልስ ሰጣቸዋለሁ ማለት ነው። ራፍከት እንዴት እንደሚደረግ አንዳንድ ሰው አሁን በስልካቸው ራፍከት እንዴት እንደሚያደርጉ አያውቁም። ባክግራውንድ ሳውንድ እንዴት እንደምትጠቀሙ አያውቁም። ጽሁፎች እንዴት እንደምትጠቀሙ አያውቁም። እንደዚህ የሚሄድ ጽሁፍ እንደ ዜና የሚሄዱ ጽሁፎች እነዚህ ቪዲዮ ኤዲትን በተመለከተ ነው። ሁለተኛ እኔ አሁን ኖርማል እንትን ክሬት እንዴት እንደሚደረግ ነው ዋናው ጽንሰ ሀሳብ ልሰጣችሁ የምፈልገው። በቀላሉ እናንተ ምን ማድረግ ትችላላችሁ? በቃ ቪዲዮ ከላይ 2 ቁጥር ላይ ያለችው አምረን የምትባል ልጅ አለች። እሷ ምሰራውን ገብታችሁ በቃ
ከሙከራም በጣም ከሙከራ በላይ የሆነ ቪዲዮ ትሰራች። እታች ሆኜ ግራውንድ ላይ ሆኜ የአሳምነውን ልጅ እያየሁ ነበር፣ የሺን እያየሁ ነበር፣ የንጉስን እያየሁ ነበረ፣ የንጉስንም እያየሁ ነበር። ፎቶ በዘፈን ምናምን ይበዛዋል። የሆነ መዝሙርም ያለባቸው ያለውኝ ገብቷችኋል አይደለ? ኦሪጂናል ሳውንድ እና ኦሪጂናል ምስል ቲክቶክ አካውንት ይፈልጋል። በሳምንት 3 ቪዲዮ ቢያንስ ኦሪጂናል ምስል፣ ኦሪጂናል ሳውንድ ከ1 ደቂቃ በላይ ሆነ ይፈልጋል። እንደዚህ አድርገን እኔ ስሜ ከሌ ይባላለሁኝ አሁን ያለሁት እዚህ አካባቢ ነው ምናምን ብላችሁ በቃ ማውራት አለቀ። ወይ ደግሞ የሆነ ሰው ይዞላችሁ እንደዚህ ወደዛ ሩታችሁ እንዴ ስም ማን ነው ከሌ ምናምን ሲባል እኔ ከሌ ይባላለሁኝ ምናምን እያለ ማውራት። ከዛስ ቀስ እያላችሁ ምን ታስይዙታላችሁ? ፍሬም ቅርጽ ታስይዙት። ቀስ እያለ ነው ቅርጽ የሚይዘው፣ በአንዴ ቅርጽ አይይዝም። በቃ መጀመሪያ ስሜ ምናምን ለማለት የምትፈሩ የነበራችሁ ቀስ እያላችሁ ስሜ ምናምን ወደ ማሳመር። ከዛ ዛሬ ምን ላውራ፣ ቀልድ ላውራ፣ ቁም ነገር ላውራ ምናምን ላስተምር ወደሚለው፣ ከዛ የምታስተምሩትን ነገር ከሆነ መለየት ወደዛ ትሄዳላችሁ ማለት። ሌላ ጥያቄ ካላችሁ አንዳንድ ቁጥር ጻፉና ቀድሞ አንድ ቁጥር የጻፈውን ሰው አስገባለሁ። ሚውት እያነሳችሁ እናወራለን ማለት ነው። ያው ህግ ያስፈልጋል። ህግ ግዴታ ስለሚያስፈልግ ነው። እሺ ስርዓት ያስፈልጋል። ገብታችኋል? የሪያሉ ሌላ ሰው ጥያቄ ያላችሁ ሰዎች ካላችሁ እሺ፣ አንተ ገብተሃል። ሌላ ጥያቄ ያለው ሰው እና እንደዚህ ብንመካከር እንደው የሚጠቅም ነገር የሆነች ነገር እንኳን ብንሰራ ጥሩ ነው። እና ደግሞ ፋሚሊ የሆንን ሰዎች እሺ፣ አምረን ቀጥይ። እሺ አመሰግናለሁ። 3 መጽሐፍ እንደጻፍክና አንዳንድ ነገሮችን ስለ ፊልም ምናምን እንደ ባለቤቴን የነገረኝ። ለምን እሱ ያንተ ፎሎ አድርጎ ካንተ ጋር ረጅም ሰዓት አውርቷልና እሱ ነው እዚህ ቤት እንድገባምና ሲያበረታታኝ የነበረው። በጣም እንትን ነው በቃ ስለ ብዙ ነገር ትማሪበታለሽ ምናምን ሲለኝ ነበረ። ሄኖክ ይባላል። ከዚህ ቀደም አውርታችኋል። እና አሁን የሚፈልገው ምንድነው እዚህ ጋር አንዳንድ እንትኖች እጽፋለሁኝ ወይ ይሄ ሀሳቦችን ወይ ደግሞ ልክ እንደ ድርሰት ምናምን እጽፍና ግን ይሄ ሰው ቢያነብልኝ እንደዚህ ብሎ ቢሰጠኝ ባለሙያ ቢገመግብልኝ ብዬ ሁሌ ነው ማሰብ የነበረው እና እሱን ስለሰማ ይመስለኛል አንተ ጋር የጋበዘኝ። በጣም አሪፍ። ምጽፊው ምንድን ነው? እኔ አሁን መሰረታዊ የሆነ ነገር አጠቃላይ ድርሰት 5 አይነት ነው። እቺ መሰረታዊ ነገር ልንገራችሁ ያለሽ ትክክል ነው። እኔ በፊልም ጥበብ ነው የተመረኩት። ራሴ ሙሉ ፕሮዳክሽን የሰራሁት ፊልም አለ፣ መጽሐፍቶችም አሉ። በእርግጥ ያን ያክል ለሰው ልጅ ጠቅሟል ወይ ለሰው ልጅ የሚጠቅም ስራ ሰርቻለሁ ወይ ብዬ ባላስብም ሞክሬያለሁኝ። ብዙ ነገሮችን ሰርቻለሁኝ ለማለት ባለፍርም ብዙ ነገር ላይ ተንቀሳቅሻለሁኝ። ማቀውን ነገር ሼር ላደርግሽ እችላለሁ። የምትጽፊው አንቺ አሁን ምን አይነት ጽሁፍ ነው የምትጽፊው? ለምሳሌ አሁን ከምትሰሪው ስራ ጋር ነው ተነስተን ሀሳብ መስጠት የምንችለው። በዚህ ነገር ላይ ሀሳብ ለመስጠት ምን አይነት ስራ ነው የምትሰሪው? አንዳንዴ ሾርት የሆነ አንዳንዴ የሆነ ቁጭ ብዬ የሆነ ሀሳቦች ሲመጡልኝ ሾርት ታሪኮችን እና ደግሞ ረዘም ያሉ ደግሞ ልክ እንደ ድርሰት የሚሆኑ ደግሞ ጽፋለሁ እና ባለቤቴን የሚገመግምልኝ እንደዚህ እኮ ብታረጊ እንደዚህ ይላል። ግን እሱ ሞር ጠለቅ ብሎ ስለማያውቀው በምን እና እስቲ አማክሩ ብሎኝ ነው ገባኝ። አንዳንዴ ዝም ይሄ ሀሳቦች ሲመጡልኝ ጭብጥ ሲመጣ ጽፈውና ከዛ በኋላ ደግሞ እያበዛውት ዲያሎግ እየጨመርኩኝ ታሪኩን እያሰፋው ሁለት እንትን ጽፌያለሁ። ይሄ እንደ ድርሰት ብትለው የኔ ሀሳቦች ናቸው። ድርሰት አይባሉም ግን የኔ አንድ ታሪኬ ናቸው። ራሴ የፈጠርኳቸው ማለት ነው። አጫጭር ደግሞ 3-4 እንደዚህ ደግሞ አሉኝ። ሁለት ምን አሁን ምጽፊው እኔ ቆይ ይሄን ነገር ለሁላችሁም ይጠቅማል። ለሁላችሁም ስለሚጠቅማችሁ ስለ ተውኔት አጻጻፍ የራሳቸውን የቻለ ስልትና መርህ አላቸው። ዝም ብሎ እንትን አይጻፍም እና ይሄን አጻጻፋቸውን በደንብ ሰፋ አድርገን እኔ ከዚህ በፊትም ስልጠና ለልጆቼ ሰጥበት ነበር፣ ግን አጠር አድርጌ ላስቀምጥላችሁ። 5 አይነት የተውኔት አይነቶች አሉ። 5ቱም አጻጻፋቸው ይለያያል። አንደኛው
የመጽሐፍ የሚባለው የመጽሐፍ ተውኔት የሚባለው ምንድነው? ኖርማል መጽሐፍ እንደዚህ ታትሞ የሚሸጡ አሉ አይደል? ታትሞ የሚሸጡ ልቦለድ ምናምን ተብሎ የሚሸጡ መጽሐፍቶች እንደነሱ የሚጻፈው ተውኔት የመጽሐፍ ተውኔት የሚባለው አንደኛው አጻጻፍ ነው። ሁለተኛው የመድረክ ተውኔት የሚባለው ነው። የመድረክ ተውኔት የሚባለው ምንድነው? ቲያትር የመድረክ ተውኔት ቲያትር አሁን 7 ሰው ምናምን የሚተውንበት ነው። ከዛ በላይ ደግሞ ትውፊታዊ ምናምን የነሱ አጻጻፍ ይለያያሉ። ሁለት አየን አይደል? አሁን ሶስተኛው ምስለ መስኮት የሚባለው ነው። የቴሌቪዥን ድራማ አጻጻፍ የሚባለው ነው። ከዛ ድምፀ መስኮት ደግሞ የሚባል አለ፣ አራተኛው ማለት ነው። እሱም ደግሞ የሬዲዮ ድራማ ነው። ሁሉም አጻጻፋቸው ይለያያል። ከዛ የመጨረሻ አምስተኛ ላይ የሚቀመጠው ፊልም ነው። እነዚህ በሙሉ አጻጻፋቸው የተለያየ ነው። አምስቱም አይነት ማለት ነው። በመጽሐፍ ዝርዝር ውስጥ ወይም የመጽሐፍ ተውኔት የሚባለው አጻጻፍ ላይ ብዙ አይነት ነገሮች ሊኖሩ ይችላሉ። ትራጀዲ ሼር አሉት። ሼር እያደረጋችሁት እና ምንድነው እያወራን የነበረው? ስለ ተውኔቶች ነው እያወራን የነበረው። እነዚህ ተውኔቶች እኔ መጽሐፍ የምፈልገው የሚል አንድ ሰው መጽሐፍ ከሆነ መጽሐፍ የሚፈልገው የመጽሐፍ ተውኔት አጻጻፎችን ማወቅ አለበት። አጻጻፎችን መረዳት መቻል አለበት። እነዛን ነገሮች ለመጻፍ የሚያስፈልገውን ነገር እንዴት ነው የሚጻፈው? እነዛን ነገሮች ለመጻፍ የሚያስፈልገውን ነገር እንዲደረግ ማወቅ አለበት አንድ ሰው ማለት ነው። እና ምሳሌ አድርገን ስናነሳው ራሱ የሬዲዮ ድራማ ለምሳሌ አንዱን ነው ከአምስቱ ተውኔቶች ውስጥ እንደው የሬዲዮ ድራማ ነው መጽሐፍ የምፈልገው የሚል አንድ ሰው ምስል ከሳች ነው የድርሰቱ ያጻጻፉ እንትን ስልት ማለት ነው። ምስል ከሳች ነው መሆን ያለበት። ለምንድን ነው አንድ ሰው የሬዲዮ ድራማ ቁጭ ብሎ በየቤቱ የሚሰማ ሰው በመልክ ስለማያያቸው በድምፅ ነው የሚሰማቸው። በድምፅ ስለሚሰማቸው የሰዎቹን ቅርጽ፣ ፀጉር ስታይላቸውን፣ የለበሱትን ልብስ እዛው ምስል ከሳች በሆኑ ነገሮች ሲወራ ነው። ለምሳሌ 2 ሰዎች እያወሩ ነው በሬዲዮ ድራማ ውስጥ ከተባለ ንጉሴና የሺ እያወሩ ነው ከተባለ የሺን ንጉሴ ማሲላት ተባለ። የሺ ዛሬ ምንድነው ፀጉርሽ ተንጨባሯል ካላት ፀጉሯ እንደተንጨባረረ ሰው በአይነ ህሊናው ይስላማል። እንደው አንተ አለ አይደል እንዴ እንደ ሀዘንተኛ ጥቁር በጥቁር ለብሰ ምናምን ብዙ አይነት ውስጡ ላይ ብዙ ነገር አለው ለማለት ፈልጌ ነው። እና እናንተ መጽሐፍ የምትፈልጉት ነገር ምንድነው? የፊልም ድርሰት ከሆነ ፊልም ድርሰት ውስጥ የሙሉ ጊዜ ይባላል። ሙሉ ጊዜ ማለት ከ90 ሉክ በላይ ነው ድርሰቱ የሚጻፈው። የፊልም ድርሰት 3 ነው የሚጻፈው። ሲኖፕሲስ፣ ዲያሎግ እና ሾቲንግ ስክሪፕት በመባል ይታወቃል። እነዚህ 3ቱ እንዴት እንደሚጻፉ ማወቅ አለባችሁ። ግን በመሰረታዊ ደረጃ ፊልም ደራሲ ለመባል ሀሳቡ ስለሆነ አይዲያው ካላችሁ ደራሲ፣ የሚጽፈውና የሚደረደረው ደግሞ ጸሐፊ ሊባል ይችላል። ሾቲንግ ስክሪፕቱን ደግሞ የሚጽፈው ዳይሬክተር ሊሆን ስለሚችል ብዙ አያስጨንቅም። ዋናው ግን እንትን ጠጠር ያለ መነሻ ሀሳብ ለሰዎች የሚጠቅም መነሻ፣ መግቢያ፣ ውቂያ፣ አንደኛ መታጠፊያ ምናምን የሚሉትን ስቴፕ፣ ጡዘት፣ ክላይማክስ ምናምን የሚሉትን መደምደሚያ እስከሚለው ድረስ ሁሉን ነገር ያስተካከለ ነገርም ካደረጋችሁ የፊልም ደራሲ መሆን ትችላላችሁ። ወይም የፊልም ሀሳብ አመንጪ፣ መነሻ ሀሳብ አመንጪ ልትሆኑ ትችላላችሁ። በፊልም ድርሰት ውስጥ የሙሉ ጊዜ ያልኳቸው 1 ሰዓት ተኩል እና ከዛ በላይ የሚጻፈው ነው። ከ90 ሉክ በላይ የሚጻፈው ነው። የ30 ደቂቃ ልትሰሩ ትችላላችሁ። የግማሽ ፊልም የሚባለው የገበያ ፊልም ልትሰሩ ትችላላችሁ። የ5 ደቂቃ የ1 ደቂቃ ልትሰሩ ትችላላችሁ። ይህን ሁሉ ግን በምስል የሚያርፍ ነገር በሙሉ ወይ የቴሌቪዥን ድራማ ወይ ፊልም ስለሚነካ ካሜራ ስላለው በቃ ፊልም ነው ብለን እናስብ። የ1 ደቂቃ ማለት ነው። ፊልም ነው ብለን ካሰብን እዛ ነገር ውስጥ ምን ያስፈልጋል? ሹቲንግ ስክሪፕት፣ እንደዚህ ተቀምጣ ስታዝን ትታያለች ካልክ ለምስሉ ነው የምታስበው። በዚህ ስክሪን ውስጥ ምን ብላ እንድትታይ ትፈልጋለህ? አዝና እንድትታይ። ይሄን መግለጽ አለበት። ገለጻዎች ምናምን ብዙ ብቻ ስልጠና ያስፈልጋል። እና አንቺ አሁን የምትጽፊው ምን አይነት ድርሰት ነው? የመጽሐፍ ነው። መጽሐፍ ውስጥ ልቦለድ አለ፣ የልብ ወለድ አለ፣ አጫጭር ታሪኮች አሉ፣ በእውነተኛ ታሪክ ላይ የተመሰረቱ አሉ፣ ትራጀዲ አለ፣ ኮሜዲ አለ። መጽሐፍ ውስጥም አጻጻፋቸው ይለያል። በምዕራፍ በክፍል በምናምን የሚከፋፈሉ ናቸው።
ቲያትር ነው ካለን ደግሞ በገቢርና በትዕይንት ነው የሚከፋፈሉ። ገቢር አንድ ሲባል የመጋረጃ መከፈት መዘጋት ነው። ትዕይንት አንድ ሲል የመብራት መጥፋት መብራት ነው። ትዕይንት 2 ትዕይንት 3 ከዛ ገቢር አንድ እያለ የሬዲዮ ድራማ ነው ምስል ከሳች ምናምን የሆነ የራሱን ቴክኒክ አለው። ፊልም ነው የሙሉ ጊዜ ነው የአጭር ጊዜ ነው ምናምን የሚለው ነገር። ድርሰትሽ ምን ላይ ነው ያተኮረው? እንዳጠቃላይ ነው ለሁላችሁም የነገርኳችሁ። በተለይ ግን ለሷ ነው። እሺ ፊልም ነው። እሺ እንዴት አድርገሽ ነው የምትጽፊው? አይ እስካሁን አሁን ኖክ እየገመገመልሽ እንደሆነ ለሌሎችም እኮ ተማሪበታለሽ እንጂ እኔ በግል ምሳሌ አንድ መስጠታችን ምሳሌ የሆነ ነገር ማውራት ቴሌግራም ላይ አውሪ መዝጋት ይችላል። ገብቶሻል አይደለ? ቴሌግራም ላይ ጻፊ ስም ምናምን ብዬ መዝጋት ይችላል። ግን ሌሎች የሚማሩት ነገር ካለ እነዚህ እህት ወንድሞቻችን ከስር ምሳሌ ያክል አድርጋ የምታቀርበው ነገር የለሽም? ምሳሌ እንደ ምሳሌ የምታወሪው ነገር አሁን እኮ ይኸውልሽ፣ እኔ አሁን ከጻፍኩት ማለት ነው። ለምሳሌ አሁን አንድ አልኩና ከግራ ወደ ቀኝ ከቀኝ ወደ ግራ እጆቹን የሱር ኪስ ውስጥ ከቶ የቤቱ ሴራሚክ ላይ ይመላለሳል። 10 ሰዓቱን ይመለከታል እያለ ይቀጥላል። ቆይ ጉንባዝ ላይ ቆይ ግን እንደዚህ እያልኩ ነው እንትን ያልኩት። በቃ ምርጥ ነው። በቃ ምርጥ ነው። በቃ ይሄ እኮ አሪፍ ምሳሌ ነው። በቃ ይሄ ፊልም እንደምንሽ አሪፍ ነው። ግን የሚስተካከሉ ነገሮችን ይስተካከላሉ። ዋናው አንቺ ጥረት ይኖርሽ። የት ነው የምትኖሪው? ባለሽበት አካባቢ ሰዎች ሊኖሩ ይችላሉ። አዲስ አበባ ነኝ የምኖረው። አዲስ አበባ የት ክፍለ ከተማ? በሻሌ ኮንዶሚኒየም ወደ አራብሳ ጋር ማለት ነው። ቦሌ አራብሳ በሀያት በኩል እንደዚህ ዞረሽ ያለው ነው። እንትን ይሄ ገዳም የሆነ ገዳም አለ ወደዛ አካባቢ ቃጥላ ማርያም ዘንዶ አስራ ማታ ለማርያም የሚባል ገዳም ደግሞ አለ ነው። ብቻ አዲስ አበባ ውስጥ ነሽ እና አንቺ አሁን ምንድነው መሰረታዊ የሆነው ያጻጻፍ ፊልም ለመጻፍ ፈልጋለሁ ካልሽ ማወቅ ያለብሽን አጠራርጊ በአንድ ደቂቃ ውስጥ ንገርሽ። ፊልም ለመጻፍ ጊዜ ሰዓት መጻፍ አለበት ሲጀምር ማለት ነው። ገና እንደጀመርሽ ቀን ነው ከሰዓት ነው የሚለው መጻፍ አለበት። ለምን ካሜራ ሲቀርጽ የጧቱን ቀረጻ በማታ እንዳያደርገው። ይሄ ሰው እጁን በደረቱ ላይ አድርጎ እጁን በወገቡ ላይ አድርጎ የሚመላለሰው ጠዋት ነው ከሰዓት ነው የምትለው መታወቅ አለባት። አንድ ውስጥ ነው ውጭ ነው የሚባል ነገር። ምክንያቱም ድርሰትሽን ሌላ ሰው ሊገመግበው ሊቀርጸው ምናምን ስለሚችል ውስጥ ነው ውጭ ነው ማለት ከቤት ውስጥ ከሆነ ውስጥ ብለሽ ትጽፊያለሽ። እነ ባቤት እነ እከሌ ቤት እነ ተሙ ቤት ውስጥ ከሰዓት ሰዓቱን ማስቀመጥ። ዲያሎጉን ከመጻፍሽ በፊት ተመስገን እጁን በወገቡ አድርጎ ሳሎን ላይ ሲንጎራደድ ይታያል ነው። ይታያል ስትይ ለካሜራው እየነገርሽው ነው። ስለዚህ ሰውየው ከማውራቱ በፊት ምን ያደርጋል? ካሜራው ይቀርጸውና ይታያል ስለሚል ሲንጎራደድ ያሳያል ማለት ነው። ከዛ በኋላ በመሃል ሰናይት ትመጣና ስትመጣ ትታያለች ታያለሽ። እሷን ትታያለች ይታያሉ ምናምን ፊልም ላይ መሆን ያለበት ስትመጣ ትታያለች። ከዛ በመሃል ጮክ ብላ ሊሆን ይችላል። ምን እቺን በቅንፍ እያለች ብቻ ብዙ የሚስተካከል ነገር አለ። በርቺ ነው ልልሽ የምችለው። ጎብዢ፣ ብዙ ነገሮችን እንነጋገራለን። ለአንቺ ብቻ አይደለም፣ በጣም በርካታ ሰዎች ይህንን ነገር ደርሷቸው በአንቺም ተመሳሳይ ስቴፕ ላይ ያሉ ሰዎች መጽሐፍ እየፈለጉ መነሻ ሀሳብ ኖሯቸው የአጻጻፍ ስልት ግራ ለገባቸው ሰዎች እንደ መጽሐፌ አንድ ፒዲኤፍ ቴሌግራም ላይ ያስቀምጥላቸዋለሁ። ከአንቺ ጋር ሌላ ተጨማሪ ሰዎች ሲጠይቁ አስቀምጣለሁ። ቢያንስ 5-6 ሰዎች መጠየቅ አለባቸው፣ ዝም ብሎ ፒዲኤፉ ተሰርቶ ስለማይቀመጥ ማለት ነው። በግል ግን አንቺን ጋይድ ማድረግ ያለብኝ ነገርን አረግሻለሁ። አንዳንዴ እንደዚህ ስለምናወራ ላይቭ ላይ አትቅሪ። ብዙ ሰዓት አስቀምጭሻለሁ ሲመስለኝ። ጥያቄ ሌላ ተጨማሪ ካለሽ መጠየቅ ትቻለሽ። እሺ፣ አመሰግናለሁ። እኔም አመሰግናለሁ። የሚገርም ነው። 13100 ታብታብ አድርገሻል። 276 ሼር አድርገሻል። በጣም ጎበዝ ነሽ።
ኮሜንት ላይ ራሱ አቸኩኝ። አንድ ብቻ ነው ኮሜንት ያደረግሽው የሆነ እናመሰግናለን። ሌሎቻችሁስ እስቲ አምረን ያው ሰፊ ሰዓት እኔ ደግሞ የእሷን እንትን ልበልህ እሷንም ሳላደንቅ አላልፍም፣ አንተንም ሳላደንቅ አላልፍም። እኔ እዚህ ጋር አድናቂያችሁ ነኝ። በጣም ጎበዝ ነሽ። በእውነት በጣም ጎበዝ ናት። በርቺ። እና ደግሞ ይሄንን እሷ የጻፈችው ማለት ነው፣ ይሄን የፊልም እንትን ማለት ነው ስልጠናውንም ወስዳ ወይንም ደግሞ ምን እንትን ተምራው ራሷ መስራት አትችልም? ትችላለች። ፊልም ስራ በነገራችን ላይ ዝም ብሎ አይደለም። ዝም ብሎ ነው ብዬም ደግሞ ላካብድባቸው አልፈልግም። ፊልም ስራ ከካሜራ ጀርባ 27 ባለሙያዎች አሉ፣ በባለሙያ ደረጃ ማለት ነው የሚያስፈልጉ ማለት ነው። ግን ዝም ብለን እንደመነሻ ተነስተን ፊልም እንስራ ካልን መስራት እንችላለን። ግን ያን ያክል ፐርፌክት የሆነ ስራ ሃይ ኳሊቲ ሃይ ዴፊኒሽን 35 ፎቶ ፐር ሰከንድ የሚቀርጽ ካሜራ መሆን አለበት፣ ደረጃውን የጠበቀ ፊልም ለመስራት። አሁን ለምሳሌ ይሄ ካሜራ የዚህ ስልክ ካሜራ ወይ 14 ወይ 13 ፎቶ ፐር ሰከንድ ነው የሚያነሳው። ይሄ በጣም ጥራት እንዲኖረው ግን 35 እና 31 ፎቶ ፐር ሰከንድ የሚቀርጹ ካሜራዎችን ነው ሃይ ዴፊኒሽን የሚባሉ እነ 5 በፎቶ ሆኖ ቪዲዮ የሚሰሩ እነ 5D ማርክ 3 ማርክ 4 የሚባሉ ካሜሮች አሉ፣ ሬድ ዋን እና የሚባሉ አሉ። ግን እኛም ፊልም እንስራ ከተባለ ፊልም ለመጻፍ በጣም ቀላል ነው፣ ፊልም ለመስራት በጣም ቀላል ነው። ግን ስቴፑን ማወቅ አለብን። ብዙ ባለሙያዎች ያስፈልጋል። ሁሉንም ሙያ ደግሞ አንድ ሰው ብቻ ሸፍኖ መስራትን ማይችላቸው ሙያዎች አሉ። ወጣች ጠይቀሽ እና በራራው በቃ በቀላሉ አንድ ምሳሌ ብቻ ልስጣችሁ። ፊልም ድርሰት ለመጻፍ ሰው በጣም መጨነቅ የለበትም። መነሻ ሐሳብ ብቻ ነው የሚያስፈልገው። መነሻ ሐሳብ ለምሳሌ ድር ቢያብር አንበሳ ያስር የፊልም መነሻ ሊሆን ይችላል ብዬ ላሳያችሁ በቀላሉ ማለት ነው። ምንም እንዳትጨነቁ። ለምሳሌ አሁን ይሄን አባባል የፊልም መነሻ መሆን ይችላል። ይሄ ድር ቢያብር አንበሳ ያስር የሚለው ከዛ ይሄንን ምንድነው የምናደርገው? እንከፋፍለዋለን። ድርን ለብቻው፣ ቢያብር ለብቻው፣ አንበሳ ያስርን ለብቻው። ስንት ቦታ አድርገነው? 3 ቦታ አድርገነዋል ማለት ነው። ድርን አሁን እውቂያ የሚባለው የፊልም ሲጀምር ከ5 እስከ 15 እስከ 20 ደቂቃ እውቂያ መጠቀም እንችላለን። እውቂያ ማለት ድር የሚባል ነገር አለ። አሁን ይሄ የተነሳንበት መነሻ ሐሳብ ድር ቢያብር አንበሳ ያስር ስለሆነ እውቂያው ምንድነው? ድር ቢያብር አንበሳ ያስር ስለሆነ እውቂያው ድር ነው። ድር ምን እንደሆነ ስለ ድር ምንነት በዲያሎግ በቪዲዮ በምስል በእንቅስቃሴ ድር በቃ ያለውን ስለ ድር አጠቃላይ ያለውን መረጃ ለ20 ደቂቃ እንሰጣለን ማለት ነው። ድር ምን እንደሆነ በጣም ስስ እንደሆነ እንደሚበጠስ ምን እንደሚል እናስረዳለን። ከዛ አንደኛ መታጠፊያ ላይ ወር ላይ እንሄድና ድር ላይ የሚደርስበትን ተጽዕኖ እናሳያለን። ከዛ የአንበሳንም ኃይለኝነት ጫፏን እናሳያለን እዚህ ጋር። ከዛ ድር ቢያብር ደግሞ ለማድረግ ድር ለማበር ሲነሳሳ ለማበር ያነሳሳውን ነገር ምክንያታዊ ይሆናል። ምክንያታዊ እያደረግን እናስቀምጣለን። ዲያሎግ ላይ ዘርዘር እያደረግን አንደኛ መታጠፊያ፣ ሁለተኛ መታጠፊያ ድሮች ላይ የደረሰባቸው በደል፣ መበጣጠሳቸው፣ ደካማ መሆናቸው፣ መናቃቸው፣ በቃ አንበሳ እየገላመጣቸው ሁሌ እየፈነጨባቸው ምናምን ሲሄድ ሞራላቸው ሲነካ፣ ሲናደዱ፣ ሲበሳጩ፣ ሲያለቅሱ፣ ሲያዝኑ ምናምን እናሳያለን። ከዛ ቢያብር ላይ ደረስናል። ከዛ ለማበር ጥረት ሲያደርጉና ለማበር የሚያደርጉትን ጥረት የሚሄዱበትን ርቀት በዛ ውስጥ እንጽፋለን ማለት ነው። ከዛ ለማበር የሚያደርጉትን ጥረት እናሳያለን። ከዛ ሲያብር አሁን ወደ ክላይማክስ እየሄድን ነው። ጡዘት ወደ ዋናው ጡዘት ውስጥ እየገባ ነው ማለት ድርን አስረድተናል። ደካማ መሆኑን ለማበር የተነሳሱበትን ጭቆናቸውን፣ መከራቸውን በቃ ማበር አለብን ብለው አምፀው እንዲነሱ ያደረጋቸውን ነገር አሳይተናል። ከዛ አንበሳ ያስር የሚለው መደምደሚያው ላይ ከመድረሳችን በፊት ምን አለ? ጡዘት አለ ማለት ነው። ጡዘቱ ምንድነው? ይህን አንበሳ ለማሰር የሚደረገው ጥረት ማለት ነው። ከአንበሳው ጋር የሚደረገው ግብግብ
ጡዘት ይባላል። ክላይማክስ የመጨረሻው። ከዛ መጨረሻ ላይ አንበሳውን ሲያስሩት ያልቃል ፊልም እንደዚህ ነው። ቀለል አድርጋችሁ ከተረዳችሁት ማለት ነው። ገብቶሻል አምረ? ቀላል እንደዚህ ነው የሚጻፈው። በቃ አንድ አባባል ብቻ በማንሳት ሙሉ ፊልም መጻፍ ትችላለሽ። አንድ አባባል ብቻ በማንሳት ግን ምንድነው ውስጡ ላይ የምትጨምሪያቸው ቅመሞች ነው፣ ዲያሎጎች ነው። ሹቲንግ ታይፕ እና ካሜራ ሴታፕ የሚባለው በጣም ፊልምን የሚያሳምረው ካሜራ አንግል እና ሹቲንግ ታይፕ ነው። ከዛ በኋላስ ዲያሎግም ደግሞ አለ። ከዛ ኤዲቲንግ አለ። በእነዚህ ታሳምሪያለሽ ማለት ነው። ስለዚህ ቀላል ነው፣ አትጨናነቂ። ወደፊት በሰፊው እየተነጋገርንበት እንትን እንላለን፣ ይስተካከላል ብዬ አስባለሁ። እሺ ተመስገን፣ ምን አልከኝ? እምነት አቤት። ደህና ደሩ፣ ልተኛ ነው እና ግን በቃ አንድ ነገር ልናገር። የሆነ ከልብህ በጣም ሰውን እንትን የምትለው ነገር በቃ በጣም ነው ደስ የሚለው። እንዴት ነው የሚባለው? ያለህን እውቀት ያለህን ሳትሰስት ሳትል ወደኋላ ሳትል ነው የምታካፍለውና እናመሰግናለን ለዚህ ነገር። ያው እኛም እየተማርን ነው ከስር ከስር። እሺ ምንም ችግር የለም። የሆነች መነሻ ነገር እንድታውቁ ስለምፈልግ ነው። እናመሰግናለን። የምር ጊዜ ይሄን ድካም መቼም አንድ ሰው ጊዜ ድካምን ሁሉን ነገር እንትን ብር ቁጭ ስለምትል በቃ በጣም ነው የምናመሰግነው ለምታደርገው ነገር። እናደሩ ሁላችሁም። እሺ ሰላም እንቅልፌ ትንሽ መጣብኝ። አሜን። ስፋት ትንሽ አይደለም፣ በቃ ሰዓቱ ነው። ሰዓቱ ሄዷል። በደንብ እንቅልፍ ይዞኛል። ትንሽ አይደለም፣ አዎ ሰዓቱ ሄዷል። ትንሽ አይደለም ነው የምነሳው እንጂ ደግሞ ጧት። እሺ ሰላም እደሩልኝ። በእምነት እሺ ንጉሴ። በእምነት አቤት። በቃ እንዲህ ነው መማር ማስተማር ሂደት ብዬ ባለፈው ያልኩት እንዲህ ነው። በቃ ሰው ይይዛል የሆነ ነገር አቅጣጫ ለመያዝ ምስቅልቅል ያለ ነገር እንዲህ አቅጣጫ ሲሰጠው ምን ያደርጋል? አይምሮም ይሰበሰባል እና ምንድነው ሁሉም ሰው በየፊናው የሚያውቃቸው ነገር ይኖራል። ያ የሚያውቃቸውን ነገር ግን እንዲህ በቃ ስር አስይዞ መደማመጥና መነጋገር ሲመጣ ምን ይሆናል? አቅጣጫ ይዛል። አይምሮም እንዲህ የተከፋፈለውም አይምሮ አቅጣጫ ይዛል። እና አሁን በቃ እሱ አሁን በቃ ብዙ መንገዶች እየጻፈች ነው። አይምሮ ውስጥ ማድረግ አለብኝ የሚል ነገር በቃ አይምሮ ውስጥ ተይዟል። ግን አቅጣጫው በምን መንገድ መሆን አለበት የሚለውን ደግሞ አንተ ስታብራራላት ወደዛ አቅጣጫ ለመምጣት ቢያንስ የሚከብዳን ነገር አይኖርም። ወደዛ ትሞክርና በአካል ደግሞ መታ ምን ታደርጋለች? አሁን በሐሳብ አንተ አይምሮዋን በቃ ወደዚህ መንገድ መምጣት አለበት ያለው በተግባር መሬት ታስይዘዋለች። ከተማሪና ከአስተማሪ ነው የሚጠበቀው ብዬ ነው የማስበው። በጣም አሪፍ ትክክለኛ ሐሳብ ነው። ንጉስ በጣም ነው የምናመሰግነው። አሪፍ ሐሳብ ነው። ተመስገን ምን አለ አሁን ራሱ እና ትናንት ምን በሰላም ነው? ትናንትና ጭራሽ ሰላም ነው አይደለ? ግን እኔ እንዳጋጣሚ እዚህ ሰዎች ስለሚመጡ እኔ አሁን ያሉት ላይ ፎቅ ላይ ነው ያሉትና ግራውንድ ላይ ሰዎች ምናምን ነገር መልእክት መቀበል ሊሆን ይችላል፣ ማነጋገር ምናምን የሚኖርብኝ ሰዎች ስለሚኖሩ ወርዳለሁ። ወርታች ስለምወርድ ነው ስራ ይኖርብኛል እና ለዛ ነው ስራ እንጂ ችግር የለም። በቃ ስራ ከሆነ ስለ ያው የጤና ጉዳይ አለ፣ ስንት ነገር አለ ሰውን እንትን የሚያደርግ ነገር። ሰው ደግሞ ከፊት ሲጠፋ የሆነ ነገር ደግሞ ምንድነው ያጋጠመ መባባል ደግሞ ጥሩ ነገር ነው ብዬ ነው። እንዲህ ነው በቃ አሁን ሁሉም ሐሳቡን እንዲያመጣል። ለሐሳቡ ደግሞ በስሱም ቢሆን ደግሞ የመማር ማስተማራው እንዴት ያው እንዳንተ ዲፕሊን ብዙ ባላብራራው ትንሽ ጣል ማድረግ አያቅተኝም እኮ ግድ ነው። መምህር ነኝ ባይዞ ሰበታ ነው የምሰራው። ሰበታ ማለት ጅማ መውጫ። አዎ
እዚች ጋር እዛ ነኝ ባለው ያው በቃ ቻት በቃ ሰበታ ከልብ ካራቁ ወልቂጤ ነኝ። በዛ ነው የምንሄደው። ወደ ወልቂጤም ስንመጣም ስንሄድም ሰበታ። በቃ እኔም በቃ ሰበታን ካወቅ ዲማ የሚባልበት ባቡር ጣቢያ አካባቢ መኖሪያ እዛ ነው። መኖሪያ እዛ ነው። እና በቃ ችግር እንዲህ ነው። በቃ የሰው ልጅ ሀሳብ ሲቀበል ሲሰጥ የሚሆነው እንደዚህ ነው። በቃ ሂደቱ በዚህ ነው የሚያምረው። አዎ። ምን ትምህርት ነው የምታስተምረው? ጂኦግራፊ ነው አሁን የማስተምረው። ጂኦግራፊ ዲፕሎማዬ ሶሻል ሳይንስ ነው። አሁን 2018 ማለቂያ ላይ አማርኛ ወደ አማርኛ ቀይሬያለሁ። እየተማርኩ ነው። ተማር በደንብ ወጥረ መማር ነው። እና ብዙ ቅርብ ነው ያለው ሰበታ ነህ። እኛም አሁን እንስራ ላይ ብንነሳ ራሱ በኦፍላይንም በኦንላይን ብዙ ስራዎች መስራት እንችላለን። ሰበታ አካባቢም ላይ ወደ አየር ጤና ፕሮግራም ብናዘጋጅ፣ ጀሞን ብናዘጋጅ፣ አየር ጤና ጀሞም የትም ቢዘጋጅ የሚከብድ ነገር አይደለም። ቅርብ ነው። እኔ እና ዋናው ሀሳብ ነው። ችግር የለም። እኛ አቅም ይኖረን እንጂ ፕሮግራሞችን ላዘጋጅ ብል ፍቃድ አለኝ ስል እኔ ሁሉም ቦታ ማዘጋጀት እችላለሁ ሳይሆን ፍቃድ ስላለኝ ነው። በቃ ፍቃድ አውጥቻለሁኝ። ገብቶኛል። አመት አድርሳለሁ። አይ ሌላ ሰው ሚስ አንደርስታንድ ላይ የሚሰማ ሰው ስላለ ገብቶኛል። እኔ ተረድቻለሁ። በቃ አንተ ይሆናል በምትለው መንገድ ደግሞ ከጎንህ መቆም ያው ፍቃደኛ ነኝ። በቃ ምንም ችግር የለም። እናወራለን። ሰፊ ሰዓት ወስደን በዚህ ጉዳይ ላይ እየተነጋገርን ወደፊት ትላልቅ የዩቲዩብ ፕሮግራሞችን በአዳራሽ ላይም በመድረክ ላይም የሚሰሩ ፕሮግራሞችን እንደዚሁም ደግሞ ወደ ቀደሙ ስራችን ፕሮዳክሽኑን እናንቀሳቅሰዋለን የሚል ተስፋ ስላለን በሰፊው እንገናኛለን። አሁን ላይ ግን ቲክቶክ ላይ ባለው አሁን በደንብ አድርገን እየተጠያየቅን አንተም ጥሩ ጥሩ ትምህርቶችን ለቤተሰቦቻችን እየሰጠ አብረህን እንደምትቆይ ተስፋ አደርጋለሁኝ። ከኛ ቀረ የሚባል አቅጣጫ እንድታስይዘን ያው መምህር ተምሮ ነው ያለፈውና ሁሌም ለመምህር ቅድሚያ ነው የሚሰጠው። ምክንያቱም ሁላችንም በቃ እስክንል አለው እንትን ላይ ታብታብ እና ሼር አደርጋለሁ። ሌሎችንም ሀሳብ ተቀበል። እሺ፣ አመሰግናለሁ። ተሙ ምን አልከኝ? ድምጼ ሳይለንት ሆኗል አለ። ድምጽ ሳይለንት ወይ ስልክ ተበላሽቶ እንደሆነ ስፒከሩ የኛ ድምጽ ይሰማሃል? የኛ ድምጽ ይሰማሃል? የኛ ይሰማዋል፣ ያንተ አይሰማንም። ስለዚህ የከባድ ችግር ነው ወንድሜ። ስለዚህ እሺ፣ ቲክቶክን አፕዴት አድርገህ ሞክረዋል? ቲክቶክን አፕዴት አድርገን ሞክረው እስቲ። ሴቲንግ ላይ ምን ሴቲንግ ላይ ኦፍ ብታረግ ነው አሁን አንተም ላይቭ ስገባ ድምፅህ የማይሰማው ለሰውም ስታወራ የማይሰማው? በእውነት ይሄ ለእኔ አዲስ ነው፣ አላወቅኩትም። ተሙ ስለዚህ ምንድነው ልናደርገው የምንችለው? ምናልባት በአፕዴት እንደው አፕዴት አድርገው ቲክቶክን አፕዴት አድርግ። በዛ ከተስተካከለልህ ምናልባት እሱን ሞክረው። አሁን አፕዴት አድርገዋል? እሺ ከቲክቶክ ውጣና ከኛ ውጣና እንደዚህ አለ አይደል? አሁን እንደዚህ ቲክቶክ አለ አይደል? እንደዚህ ጫን ብለህ ትይዘዋለህ። ጫን ብለህ ስትይዘው እንደዚህ ይመጣልሃል። ከዛ ምን ትነካለህ? አለ እዚህ ጋር እዚች ጋር የሆነች ከላይ በኩል አለች እንደዚህ። እሷን ስትነካ ቀጥታ ወደ ምን ይወስድሃል? ወደ ቲክቶክ ሴቲንግ ውስጥ ይወስዳል። ፐርሚሽን እና ምን የምትልበት። ከዛ ምን ውስጥ ነው
ሴታስ ዲፊዩት የሚለው ውስጥ ገብተህ ማይክህን ምናምን ዘግቶብህ ከሆነ እሱን ሞክር። ጫን ብለህ በመያዝ ከዛ በኋላ እቺ የሆነች ነጥብ ነገር አለች፣ እሷን ተነካታለህ። እንደዚህ ያመጣሃል። ፐርሚሽን መፍቀድ ያለብህ እነዚህን ካሜራ፣ ድምፅ ምናምን እነሱን ካልፈቀድክ እስቲ በዛ ሞክረው። እስቲ አሁን ካሜራ አብራ። ካሜራ ስታብራ ያበራላል። ፐርሚሽን ውስጥ አንደኛው ካሜራ ነው፣ ሁለተኛው ኦዲዮ ነው። ካሜራ አብራ እስቲ አሁን ልኬ ላለው አብራ ብዬ አብራ። ካላበራልህ ፐርሚሽን ውስጥ ነው በቃ የሚስተካከለው። ኦዲዮ፣ ቪዲዮ፣ ሳውንድ ምናምን እነዛን ነገሮች በሙሉ ማስተካከል አለብህ። ወደ ፐርሚሽን ውስጥ ፈቅደህ አለው አድርገህ ከዛ በኋላ ነው ድምፅ ማውራት፣ ምስል መክፈት ምናምን ላይቭ መግባት ምናምን የሚፈቅድልህ። ይመልስብሃል አለበለዚያ ሙቪ እና እንደዛ ነው ማድረግ ያለብህ። አምሃሪክ ሙቪ ይላል አባቴ። እሺ እናመሰግናለን ፎሎ ስላደረከን። ሁሉም ጋር ግባ። እሺ ቪዲዮም አይከፍትልህም። በቃ ቪዲዮም ካልከፈተልህ ምንድነው የምታደርገው? ቀጥታ እንትን አድርግ። ያሁን ያልኩህን ውጣና ከዚህ ልክ ቲክቶክህን ጫን ብለህ ትይዘዋለህ። ከዛ ይመጣልሃል። ያችን ነግተህ ሴቲንግ ውስጥ ገብተህ ፐርሚሽን ፍቀድ። ስቴፕ ካልገባህ አንዴ ላሳይህ መልሼ። አልገባኝም በለኝ። በቃ ከገባህ እንደዛ አድርገው። የለም ሜሴጅ እስካሁን አልጻፍኩም። እሺ ጥያቄ አስተያየት ያላችሁ ሌላ ሰዎች፣ አንተ ተመስገን ሄደህ እንደዛ አድርግ። ታብታብ አድርግ። አንድ ሺህ አልሞላም። አማሪክ ሙቪ ገዝተህ ለመግባት ብቁ አይደለም። 1000 ታብታብ ማድረግ አለብህ። ትንሹ 280 ተከታይ ያለ 137 ሰዎችን መልሳል። እሺ ጥያቄ አስተያየት የላችሁም ሌሎቻችሁ? እሺ ጥያቄ አስተያየት ከሌላችሁ በሰላም ምድሩ። መሽቷል። 5 ሰዓት ተኩል እየሆነ ነው። ስለዚህ ተኙ፣ እረፍት አድርጉ። ነገ እንገናኛለን በተመሳሳይ ሰዓት ማለት ነው። ሁሌ ላይፍ ስገባ እንዲደርሳችሁ ፕሮፋይሌን ንኩ። ከላይ ፕሮፋይሌን ከነካችሁ በኋላ የደውል ምልክት አለች ከስር እንደዚህ ትመጣላችኋለች። እሷን በመንካት ኖቲፋይ ኦል የሚለውን ስትጫኑ ላይፍ ስገባ ይደርሳችኋል። ቪዲዮ ላይክ ተደራረጉ እርስ በርስ ሁላችሁም። እናመሰግናለን። ጥያቄ ከሌላችሁ እንጨርሳለን ማለት ነው። እሺ እኔም በጣም አመሰግናለሁ። ሰላም እደሩ። ሰላም እደሪ። እናመሰግናለን። ሁላችሁም ሰላም እደሩ። እኛ አለን የተወሰነች ደቂቃ እንቆያለን። እናመሰግናለን። አይን አለም እኛ እንደምታይን አለን። እንደምታይን መነጽርም አድርገናል። ባይዘው ተመርምሬ ነው መነጽር ያዘዝኩት። አይኔን አስለክቼ ምናምን የሚለካ ምናምን ነገር አለው። ተለካክተን ምናምን ነው። ከአንዳንዶቹ ጋር ትከሻ ተለካክተናል። ከአንዳንዶቹ ጋር ያው ሳይታችንን ተለካክተናል። እናመሰግናለን። ሁላችሁም አካውንታችሁን አክቲቭ አድርጉ። እስካላችሁ ሰዓት ድረስ ተወሰነች ደቂቃ እንቆያለን ማለት ነው። እምነት አቤት ንጉስ። የሺ ዛሬ ዝምታ ነው መርጣለች። ደግሞ ቡና ስላላገኘች መሰለኝ አኩርፋለች። ቡና ጠጣለች እንዴ? ዝምታ መርጣለች። ቡና ትጠጣለች ብለው ነው
ምን ነው አኮረፈኝ ታዲያ? ያን ጊዜ ተኝታ ነው የሚሆነው። ሳትወጣ አዎ ይሄን ብትኖር እስካሁን ተመችቷታል ማለት እ እኔም እኮ ግራ ገባኝ እ ብትኖር እስካሁን ድረስ ትመልስልን ነበር። አይ በቃ እዚያ ነው። አዎ እና አሁን እረፍት ነው መደረግ ያለበት ባይዘዌ። አዎ በቃ እረፍት አድርጉ ሁላችሁም። ነገ በተመሳሳይ መልካም እሺ ደህና እደሩ። ሰላም እደሩ። ቻው። Mm-hmm.